እንግዲህ የተነሳው ጥያቄ የምስጢረ ሥላሴ ጥያቄ ነው። ምስጢረ ሥላሴ ከምንገልጽባቸው ምስጢረ ሥላሴን ከምናስተምርባቸው እና ከምንማራቸው እና ከምናምነው እንግዲህ ምስጢረ ሥላሴ ሲባል ዕውቀትነቱ አውቀን እንድናመልከው ነው እንጂ እምነት ነው። የምናምነውን እምነት ማለት ነው የምንናገረው እና ስለ አምላካችን እግዚአብሔር ሀልዎተ እግዚአብሔርን እግዚአብሔር አለ ብለን አምነን ሶሎሞን የጥበብ መጀመሪያው እግዚአብሔር መፍራት ነው፣ እግዚአብሔርን መፍራት ነው። ቀዳሚ ኃይለ ጥበብ ፈሪሃ እግዚአብሔር እንዳለው እግዚአብሔርን ፈርተን እንግዲህ ማመን እሱን ማመን ብቻ ሳይሆን ፈሪሃ እግዚአብሔርም ያስፈልጋል። ይሄን የማነሳበት ለምክንያት ነው። ምንድነው ዋናው ነገር? መፍራት ማክበር ነው። አሁን እግዚአብሔር ጨካኝ ነው፣ ይገለኛል፣ ያጠፋኛል ብሎ መፍራት ሳይሆን የፍቅር ፍርሃት በመናደርገው ጥያቄ ስለ እግዚአብሔር በመንማራቸው ትምህርቶች በመናምነው እምነት ወደሱም አምልኮን ስናቀርብ ፍርሃት አክብሮት ባለበት መታመን ማድረግ አለብን። ስለዚህ ስለ ዕውቀትም እግዚአብሔርን በማወቅ ሂደትም የሱን ሀልዎት ካመን ሥላሴ አኗኗሩ ሥላሴ አኳሃኑ የሥላሴ ምስጢር እንዴት ነው ብሎ መጠየቅ ደግሞ ተገቢ ነው። መጠየቅን ደግሞ መፍራት የለብንም። ኒቆዲሞስ ጌታችን ሲጠይቀው መጠየቁን ተችቶታል? አልተቸውም አይደል? ምክንያቱም ጠያቂ አድርጎ የፈጠረን አምላክ ራሱ እግዚአብሔር ስለሆነ እሱን እንድናውቅ እንድንጠይቅ ይፈልጋል እግዚአብሔር እና ይሄም ተገቢ በመሆኑ ነው ይሄን ማነሳው። እንግዲህ አብ ወላዲ አስራጺ ወልድ ተወላዲ ኢ ሰራጺ መንፈስ ቅዱስ ሰራጺ ኢ ተወላዲ ብለን እናምናለን። አብ አባት ነው። አብ አባት ነው። አባት በመሆኑ ወልድን ልጅን የወልድ አባት ይባላል። አባትነቱ የወልድ አባት። አስራጺ ስንል ደግሞ ሰራጺ መንፈስ ቅዱስ አስራጺ አብ። መንፈስ ቅዱስ የሚሰርጸው ከአብ ነው፣ ከአብ ብቻ ነው። ወልድ ደግሞ ልጅ መባሉ ደግሞ ከአብ ነው። ይሄንን ለማስረዳት አባቶች ኩነታት ብለው በተለያየ መንገድ በእኛ በምናውቀው እኛ በምንረዳው ፈጽመን እናውቀዋለን ማለት አይደለም። ጨርሰን እናውቀዋለን ማለት አይደለም። የኛ አእምሮ አይችልም። ያንን ፈጽሞ ሙሉን መረዳት አንችልም። ከተረዳንና ካወቅነው ደግሞ አምላክ መሆኑ ያቆማል። ገብቷችኋል? ሁሉንም ነገር ካወቃችሁ ስለ እግዚአብሔር አምላክነቱ የበላይነቱ ምን ላይ ነው? እኛን ፈጣሪነቱ ምስጢርነቱ ሚስትሪ ማለት በጣም ረቂቅነቱ ምን ላይ ነው? እና ያንን እሱ ባወቀ እኛ እንድንረዳው ለኛ አእምሮ በሚመጥን መንገድ እንድናውቀው ግን ፈጥሮናል። እኛ በምንችለው መንገድ እሱን ልናውቅ በምንችለው መንገድ ማለት በአቅማችን። ስለዚህ በቃል በእስትንፋስ በልብ ይሄን ተርጉመውታል። ምን ማለት ነው? ቃልና እስትንፋስ ከምን ይገኛሉ? ከልብ ይገኛሉ። ስለዚህ አብ ልብ ማለትን ለአብ አብን ልብ እንደ ልብ መውሰድን እንደገና ቃልነትን ለወልድ እስትንፋስነትን ለመንፈስ ቅዱስ። እነዚህ ቃላቶች ግን የሰው ልጆች ፈጠራ አይደሉም። የሰው ልጆች ፈጠራ አይደሉም። ቃል ወልደ እግዚአብሔር ቃል መባልን መጀመሪያ ዮሐንስ በመጀመሪያው ወንጌሉ በወንጌሉ መጀመሪያ ምዕራፍ ላይ አስቀድሞ ምን ነበር ብሏል? ቃል ነበረ። አስቀድሞ ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ስለዚህ የወልድ ቃልነት በመጽሐፍ የተነገረ ነው። የመንፈስ ቅዱስ እስትንፋስነትም እንዲሁ በኢዮብ በዘፍጥረት በዘዳግም በብዙ መንገድ ተነግሯል። ሕይወትን የሚሰጥ ዕውቀትን የሚሰጥ የሕይወት ባለቤት ብሎ ጌታችንም እሱ በመጣ ጊዜ ሁሉን ይነግራችኋል ብሎ ነግሮናል። እስትንፋስ ስንልም እኛ የፈጠርነው ነገር ነው ለማለት አይደለም።
እንደገና ደግሞ የአብንም አብ ልብ መባልንም ራሱ ጌታችን ነው የነገረን። እኔ አሁን የምነግራችሁ አለ ጌታችን ለሐዋርያት ሲያስተምራቸው በአባቴ ዘንድ ያለውን ነው፣ ከአባቴ የሰማሁት ከአባቴ ያየሁትን ነው፣ እኔና አብ አንድ ነን። አሁን ይህን ማለት ደግሞ መቀዳደምን ደግሞ አያመጣም። ይሄ ደግሞ መቀዳደምን እንደማያመጣ በአንድነት ልብ ያለ ቃል ያለ እስትንፋስ፣ እስትንፋስ ያለ ልብ ያለ ቃል፣ ቃል ደግሞ ያለ ልብና ያለ እስትንፋስ አይኖሩ። አንዳቸው በአንዳቸው የሚኖር ህልውና ደግሞ አለ። ያ ደግሞ ህላዌ ነው። ስለዚህ አሁን እንግዲህ ጥያቄውን ተረድቼ ከሆነ የአብ አባትነት ስንል አብን አባት ስንል ምንድን ነው ያልን እንደሆነ አባትነቱ ለወልድ አባት መባሉ ለወልድ ነው። አባት በመባል ይላል አባ ሕርያቆስ ደግሞ አባት በመባል ወልድን አይቀድመውም። የኛ አሁን አርዮስ የተሳሳተው አብ አባት ወልድ ደግሞ ልጅ ከተባለ አብ አባት ወልድ ደግሞ ልጅ ከተባለ አብ የኖረበት ወልድ ያልኖረበት ዘመን ነበረ ብሎ ተሳሳተ። ይሄ የአርዮስ ስህተት ነው። በምንድነው ያየው ማለት ነው? በእኛ በሰው ልጆች ልክ አሁን አባት የኔ አባት ከኔ በፊት ነበረ፣ ስለዚህ አባቴ የኖረበት እኔ ያልኖርኩበት ዘመን ነበር። አባቴ ኖሮ ነው የወለደኝ እኔ። ስለዚህ በዚያ ሐሳብ የወሰደና ከአብ ወልድ በኋላ ነው የመጣው ብሎ በወልድ ላይ ስድብን ተናገረ። እንደዚህ ግን አይደለም ይላል። አባት አብ በመባል አብ ወልድን አይቀድመውም። ለአይን ቅጽበት እንኳን ወልድ ያልነበረበት አብ የነበረበት ዘመን የለም። አብ በነበረበት ዘመን ሁሉ ወልድ አለ። ወልድ መባሉ ወልድ ሲባል መኖር ነው እንጂ መሆን ነው እንጂ አብ ወልድን እንዴት እንደወለደው አናውቅም። እሱን አናውቅም። ወልድ ተብሎ ወልድ በመባሉ አብ አባት በመባሉ እናውቃለን እንጂ። አሁን እንግዲህ ሃይማኖት ውስጥ ምን መሰላችሁ? የምናውቀውን እናውቃለን እንችላለን፣ የማናውቀውን ደግሞ አንችልም ማለት ሃይማኖት ማለት ይሄ ነው። አሁን ይሄንን ሰሎሞን ለማስረዳት በኋላም ደግሞ በሐዲስ ኪዳን ብዙ ሊቃውንት እነ ቅዱስ አትናቴዎስ አባ ጊዮርጊስም ለማስረዳት ይሄንን ሞክረዋል። ለምሳሌ እመቤታችን ወልድን በወለደች ጊዜ ወልድ ከመቤታችን በኋላ ተገኘ ማለት እንችላለን ወይ ይላሉ። እንችላለን? አንችልም። ስለዚህ ድንግል ፈጣሪዋን ወለደችው ብለው የተናገሩት ሊቃውንት ከሷ በፊት የነበረው ወልድ ከሷ ሲወለድም ልጅ ተባለ እንጂ ለፌ እማርያም ህላዌሁ ለወልድ እንዳሉ አፍቲንክ እንደሚባሉ መናፍቃን አይደለም። የወልድ ህልውናው ከማርያም በኋላ ነው ብለው የተናገሩ አሉ። በሰውኛ ያሰቡት ሩቅ ብእሲ ብለው ያሰቡት ማለት ነው። እንደዚያ ማለትን አይደለም። አብ አባት ቢባል ወልድም ወልድ በመባሉ መቀዳደም በመካከላቸው የለም። በቃልና በልብ መካከል መቀዳደም እንደሌለ በቃልና በልብ መካከል መቀዳደም እንደሌለ በእኛ ውስጥ አሁን እኛ ስንወለድ በእኛ ውስጥ ያሉት ህዋሳት ተቀዳድመው አልተገኙም። ስንወለድ ሁሉም ህዋሳትን አሟልተን የተወለድ ነው። ለሱ ግን ጥንት የሌለው ነው፣ መገኛ የለውም። ለመገኘቱ ዘላለም ይኖራል እንጂ በዚህ ዘመን ተገኘ አንልም። ስለዚህ ጥንት ለሌለው መነሻ ለሌለው መጀመሪያ ለሌለው ዘመን ያለ የተባለው የነበረ በሱ ዘመን አብና በወልድ መካከል የዘመን መቀዳደም የለም። አብ አባት መባል አባት ሆኖ እንደኖረ ወልድም ወልድ ሆኖ ሲኖር ነበር እንጂ ብሎ ማመን ነው። የመንፈስ ቅዱስ እንግዲህ እምነት ማለት ይሄ ነው። ላብራቶር ገብተን ምርምር አድርገን እንደምናገኘው ማለት አይደለም። የሆነውን ሆኖ የተገኘውን እሱ ሆኖ የነበረው አምላክ እኛን ፈጠረን። ሲፈጥረን እሱ የሆነውን እንድናውቅ ነው የተፈጠር ነው እንጂ እኛ እንደምንፈልገው ነው መሆን ያለብህ ብለን እሱን እንድንወስነው አይደለም። እኛ ፍጡራን ነን። የፈጠረን አምላክ እሱ ነው። ለኛ የሚጠበቀው ከኛ የሚፈለገው መጠየቃችን እንዳለ ሆኖ መመራመራችን እንዳለ ሆኖ ምርምርና ጥያቄያችን ግን እሱ የሆነውን ለማወቅ ነው። በተፈቀደልን መጠን ማለት ነው፣ በምንችለው መጠን ማለት ነው። የሱ የሆነው ደግሞ ምንድነው? አብ አባት ሲባል ዘላለም ይኖር ነበር፣ ወልድም ወልድ ሆኖ ይኖር ነበር። በመቼ ጊዜ በምን ሁኔታ እንዴት ግን ወልድ ከአብ እንደተገኘ ወይም እንደተወለደ አናውቅም።
የምናውቀው ነገር ምንድነው? አብ በነበረበት ዘመን ሁሉ ወልድ ነበር። ለዘመኑ ቅድምና የለውም። አባቴ ሲሰራ ነበር፣ እኔም እሰራለሁ፣ አሁንም ይሰራል፣ እኔም እሰራለሁ። በአብና በወልድ መካከል ቅድምና እንደሌለ የነገረንም እሱ ነው። ለመንፈስ ቅዱስም ልክ እንደዚያው ነው። ስርጸተ መንፈስ ቅዱስ ከአብ ነው። ከወልድ ዘሰረጸ ወልድ ብለን አናምንም፣ እኛ እናስተምርም አላለንም። ከአብ የሚሰርጽ ብሎ ነው ያስተማረንም። የመንፈስ ቅዱስን መስረጽ ከአብ የተገኘ ከአብ የሰረጸ ስንል አብ ቀድሞ ኖሮ መንፈስ ቅዱስ በኋላ ተገኘ ለማለት አይደለም። አንድ ሁለተኛ ስርጸተ መንፈስ ቅዱስ ዝርው አካል የሌለው ተጠያቂነት የሌለው የማይታወቅ ማለትንም አይደለም። መንፈስ ቅዱስ አካላዊ ከሶስቱ አካል አንድ አካል ገቢር ስም ህላዌ ያለው እሱ መንፈስ ቅዱስ መሆኑን በርግብ አምሳል በጌታችን ላይ በወረደ ጊዜ በዮርዳኖስ በምን አውቆነዋል? አካል ያለው ህልውናው ከአብና ከወልድ የተለየ በአካል የተለየ በመለኮት አንድ የሆነ በስም የተለየ በህልውና በስልጣን በአገዛዝ በፈቃድ ከአብና ከወልድ አንድ የሆነ የማይለይ መሆኑን መንፈስ ቅዱስንም እናምናለን። መንፈስ ቅዱስንም ከአብ የሰረጸ ብለን ስንል ከወልድ ያነሰ ከአብ በኋላ የተገኘ ማለትን አይደለም። ይሄን አንልም። ይሄን ማለት ሳይሆን እሬናው በአካል ልዩ ይሁን እንጂ አካላዊ ይሁን እንጂ በመለኮት ከአብና ከወልድ ጋር የማይለያይ እሱ ራሱ አምላክ የሆነ አባት ብላችሁ የምትጠሩበትን መንፈስ እሰጣችኋለሁ የተባለ እኛን የእግዚአብሔር ልጆች እንድንሆን ያደረገን ወደሱ እንድንቀርብ ዕውቀትን የሰጠን የኛ ሕይወት የሆነን መንፈስ ቅዱስ ለአብና ለወልድ ሕይወት የሆነ እስትንፋስ የሆነ መንፈስ ቅዱስ ብለን እናምናለን። ስለዚህ አሁን ኩነቱን የምንናገረው ወልድ ለአብ ልጅ መንፈስ ቅዱስ ከአብ የሰረጸ የአብና የወልድ ሕይወታቸው ወልድ በቃልነቱ የአብና የመንፈስ ቅዱስ ቃላቸው አብ በልብነቱ የወልድና የመንፈስ ቅዱስ ልባቸው ብሎ ማመን ማለት ነው። ግልጽ ነው። ያው ይሄንን ያስተማሩ አባቶቻችን ምናምነውም ይሄንን ነው። የማዳንን ስራ ቅድም በመጀመሪያው ጥያቄ እንዳዳነን ሕይወትም እንደሆነልን ከዚህ በኋላ በርሱ በማመን ነው እኛ መዳናችንን የምናጸናው። ነቢያትም ኦሪትም ሕግም በሱ የተፈጸሙ ስለሆነ በሱ እናምንና እሱ ያስተማረውን ትምህርት እየኖርን እርሱን ስጋውን ደሙን እየበላን እየጠጣን የሱን ስም ተሸክመን በሱ መንገድ የምንመላለስ ወይንም እርሱን ለመምሰል የምንኖር ነን። ይሄ እምነታችን ነው። ይሄ ማንነታችን ነው። መድኃኒታችን ኢየሱስ ክርስቶስ የሥጋ ደዌያችንን በታምራቱ አድኗል። ከዚህ በኋላ ያለው ደግሞ የምናውቀው ነው። የምናውቀው ብዙ ጊዜ እውነትን ባለመረዳታችን ወይንም ደግሞ የእውነትን ማንነት ሰው ሊገባው በሚችለው ልክ ወይንም ፍለጋችን በሚካተትበት ፍለጋችን በሚያርፍበት ልክ የሚነግረን የሚያስተምረን ስለሌለ ስላልነበረ የጽራውያን ዕውቀት ዝሩ ሆኖ ባንደበት የሚነገርና በአይምሮ ከመታሰብ ያላለፈ እና ይነገራል። ሲነገር ደግሞ ጥያቄ እያስነሳ እንደገና ሌላ መልስ እንድንፈልግ እንድንሻ እያደረገን መልሱን ስናገኝ መልሱ ራሱ ደግሞ ጥያቄ እያነሳ በጥያቄና መልስ ወይንም በፍለጋና በመካተት
የነበረ ጉዞ ነው የነበረው። አሁን ግን መድኃኒታችን ኢየሱስ ክርስቶስ ስጋን ተዋህዶ እኔ እውነት ነኝ አለ። የሚታሰብ እውነት ሳይሆን የሚታይ እውነት፣ የሚነገር ዝርው የአንደበት ቋንቋ ወይንም የአእምሮ ጭማቂ ቃላት ሳይሆን አካላዊ እውነት ማለት ነው። ስለዚህ ከሱ ጋር በመሳተፍ እሱን በማመንና ከሱ ጋር አንድ በመሆን የሥጋ ደዌያችን ይቀረፋል። የአእምሮ ፍለጋችን የአእምሮ ግስጋሴያችን ይገታል። ልክ የቤተልሔም እነዛ እረኞች ጌታ ተወልዶላቸዋል፣ እነሆ በቤተልሔም ታገኙታላችሁ ብሎ መልአኩ ሲነግራቸው ብድግ ብለው ወደ ቤተልሔም ነው የሄዱት። እንሂድ፣ በዚያ እግዚአብሔር የገለጠልንን እውነት እንይ ተባባሉ። ሄዱ። ያ ሂደታቸውን ወይንም ያንን ጉዟቸውን እውነትን ወደ መፈለግ ወይንም ወደ ክርስቶስ ወይንም ወደ ቤተ ክርስቲያን ወይንም ወደ ምንድንበት የወንጌል ትምህርት የቤተ ክርስቲያን ምስጢር እንደ መምጣት በቤተልሔም አገኙት፣ ሰገዱለት፣ ከመላእክት ጋር አመሰገኑት። ስለዚህ ክርስቶስ ጋር መድረስ፣ መስገድ፣ ማምለክ፣ ማመስገን የጉዟችን መካተቻ ነው፣ የፍለጋችን ማረፊያ ነው። ከዚህ በኋላ ወደ የትም አይነት እውቀት ወደ የትም አይነት የአምላክ መገለጥ ወይንም ደግሞ የእምነት መንገድ የምንሄድ አይደለንም። ሁሉ በእርሱ ውስጥ ያለ ስለሆነ ስለዚህ በመድኃኒታችን በኢየሱስ ክርስቶስ እናምናለን ስንል እናምናለን፣ ዓለምን እንዳዳነ እናምናለን፣ እንድንበት የሚገባውን እውነትንም ወንጌልንም የነገረን እሱ ነው። አስቀድሞ በስነ ፍጥረት ተገለጸ እውነት ለሚያስተውሉ ሰዎች ከፍጥረት ይረዳሉ። ብዙዎች ግን ከልባቸው የራቁ በመሆናቸው ምክንያት ባለማስተዋላቸው ከአብርሃም በቀር በተፈጥሮ ያለውን እውነት ሊረዱ ስላልቻሉ ደግሞ በመጻሕፍት ተነገረ፣ የሚደመጥ የሚሰማ ነቢያቱ በጽሑፍ በቀለም የሚገልጹት እውነት የሚናገሩት እውነት እሱንም የሚመረምር የሚረዳ በመጥፋቱ አምላክ ራሱ እውነት ራሱ ስጋን ተዋሃደ፣ ቃል ራሱ ስጋ ሆነ። ያ በስነ ፍጥረት የተገለጠው ያ በነቢያት በመጻሕፍት የተነገረው የእግዚአብሔር ቃል ራሱ ስጋን ተዋሃደ። ሐልዮ ነቢብና ገቢር ተካተተ። የመጨረሻው መገለጥ ያለው ታላቁ መገለጥ ያለው ቅዱስ ጳውሎስ በክርስቶስ መገለጥ ተከናወነ፣ አለቀ። ስለዚህ እርሱን እናምናለን፣ እንደርሱ እናስባለን፣ ስናስብ እንደሱ እናስባለን፣ ስንናገር እንደ ክርስቶስ እንናገራለን፣ ስንኖር እንደ ክርስቶስ እንኖራለን። እሱን እየመሰሉ በሱ መንገድ መሄድ የኛ የማንነታችን መገለጫ ነው ማለት ነው። ወደ ቅዱሳን ምልጃ ስንመጣ ግን ቅዱሳን እሱን ያወቁ በሱ እሳቤ ወይንም እሱ እንደሚያስብ እንደሚያውቅ የሚያውቁ እሱ እንደሚናገር የሚናገሩ እርሱን የመሰሉ በሕይወታቸው እርሱን ያከበሩት ናቸው ቅዱሳን ማለት። ቅዱሳን ማለት ቅድስናን ለብሰው የተገኙ ማለት ነው። ስለዚህ እነሱ ያማልዳሉ ስንል እኛ እግዚአብሔርን ባለመምሰላችን ከክብር ስለጎደልን ኃጢአተኝነታችንና በደላችን ስላራቀን ነው እንጂ እኛም በቅድስና እንድንኖር ነው የተጠራ ነው። ቅዱሳን እንደኛው ሰው ናቸው። እንደኛው እናትና አባት፣ እንደኛው እዚህ ምድር ላይ የተመላለሱ በአንድ ስርዓት በአንድ ማህበራዊ ህይወት ውስጥ ያለፉ እንደኛው ሰው ናቸው። እነሱ ግን መንገዳቸውን ፈቃዳቸውን ሙሉ ለሙሉ ከእግዚአብሔር ጋር አደረጉ። በእግዚአብሔር ክብር ተገለጡ። የእግዚአብሔርን ባህሪያዊ ማንነት እነሱ በጸጋ ወረሱና እግዚአብሔር አሁን በዘመን አይገደብም፣ በቦታ አይገደብም።
እግዚአብሔርን ለማግኘት ስለ ክርስትና ለመናገር ኢየሩሳሌም ግዳውን መሄድ አያስፈልገንም። እዚህም ቤተክርስቲያንም የትኛውም ቦታ ላይ በሁሉም ቦታ ላይ እግዚአብሔር ይገኛል። በክርስቶስ ለማመን አባቶቻችን ሐዋርያት የነበሩበት ዘመን ላይ መገኘት አያስፈልገንም። ዘመናትን ይሻገራል። የታይም የጊዜና የቦታ መገደቦች ሁሉ ቀርተዋል። ቅዱሳንም ልክ እግዚአብሔርን ሲመስሉ አሁን እንግዲህ ቅዱሳን አባቶቻችን የተወለዱበት የነበሩበት ዘመን ከኛ ዘመን የራቀ ነው። ግን ዛሬም አሉ። ዛሬም ስማቸውን እንጠራለን። ታምራታቸው ደዌያችንን ያርቃል፣ ይፈውሱናል። አብያተ ክርስቲያናታቸውን እንሳለማለን፣ ቃል ኪዳን ታቦታቸውን እናከብራለን። ዛሬም አሉ። በቦታ በጊዜ ሳይገደቡ። በቦታና በጊዜ አለመገደብ የእግዚአብሔር ባህሪ ነው። እግዚአብሔርን ስለመሰሉ ግን የእሱን ባህሪያዊ ማንነት በጸጋ ወርሰው ቅድስናን የለበሱ ማለት ነው። እኛ ግን ስላልቻልን ከስጋ ፈቃድ ተጽዕኖ መላቀቅ ስላልቻልን ከስጋ ብናመልጥ ከስጋዊ ጥበብ ወይም ከፍልስፍና ጫና መራቅ ባለመቻላችን እዚሁ እየዳከርን ቀርተን እንጂ ሁላችንም ቅዱሳን ነን። ሁላችንም ቅዱሳን ለመሆን የተጠራን ነን። ክርስትና ቅድስና ነው። ክርስቲያኖች ቅዱሳን ናቸው። ነገር ግን በድካማችን ምክንያት ወደ ኋላ ስለዘገየን ኃጢአታችን ከመቅደሱ ስላራቀን ከቤተ ክርስቲያን ደጃፍ በአፋ እንድንቆም ስላደረገን እምነታችን ስለጎደለ ወይንም ደካማ ስለሆነ እነሱ ግን ድል ያደረጉ ያሸነፉ በእግዚአብሔር ክብር የተገለጡ ስለሆኑ እንዲያቀርቡን ይቅርታ ከእግዚአብሔር እንድናገኝ እንዲማልዱን እንማጸናቸዋለን፣ እናሳስባቸዋለን፣ ቃል ኪዳናቸውን ተስፋ እናደርጋለን እንጂ በቅዱሳንና በክርስቶስ መካከል ምንም የሚያገናኝ ነገር የለም። እርሱ የእግዚአብሔር ልጅ እግዚአብሔር ነው ብለናል። በሚስጥረ ሥላሴም ከአብ ከመንፈስ ቅዱስ ጋር ያለውን መተካከል መምህራችን በደንብ አስረድተውናል። እግዚአብሔር የእግዚአብሔር ልጅ ነው ካልን ወደ ማን ነው የሚማልደን? ከማን ነው ምልጃ የሚቀበለው? ማሳነስ ነው፣ መካድ ነው። ሚስጥረ ሥላሴ ላይ ያለውን የባህሪ መተካከልን ማጉደል ነው። እግዚአብሔር ነው፣ የእግዚአብሔር ልጅ ነው፣ ዓለምን ያዳነ ነው። የምንማልደው እኛ ነን። ደካማዎቹን እግዚአብሔር ይቅር እንዲላቸው፣ እኛ ደግሞ ቅዱሳኑን የቀረቡትን እግዚአብሔር ይቅር እንዲለን ወደ በለጠ ወደ እርሱ ክብር እንዲያቀርበን ማዕከላዊ ሆነን ሰውንና እግዚአብሔርን ፍጥረትንና እግዚአብሔርን ለማስታረቅ የምንለምን የምንማልድ የምንቃተት እኛ ነን እንጂ በቅዱሳን የአማላጅነት ሀብትና ክርስቶስ አዳነን በምንለው መካከል ሰፊ ልዩነት ነው ያለው። ቃልዎት ያሰማልን መምህራችን ዶክተር መስገቡ አፋፋቸውን አይ ነበር የሆነች ነገር ይናገራሉ እያልኩ ስለ መዳን ያለነው ቤተክርስቲያን ማን ቤተክርስቲያን ነው? በደንብ በጣም አረ በደንብ አይሰም ተጋጥሞላቸው ነበር በጣም እንደው ቀራኒዮ መድኃኔዓለም አያችሁ ነው አይደል? ያለ መስማት ነው እንግዲህ ይቅርታ አድርጉልኝ። ቃል ሕይወት ያሰማል። ያው ቀራኒዮና እቺ እናት ተዋህዶ ቤተክርስቲያናችን ተመልከቱ፣ ቀራኒዮንም ሳትረሳ ድህነት የተፈጸመበትን የመጨረሻው ድህነት እንደገና መድኃኔዓለምንም ስሙን መድኃኔዓለም ብላ አይገርምም? አሁን ታዲያ ለዚህ ምን ጥያቄ ያስፈልጋል? ስሙ እኮ ራሱ መልስ ሆኖናል አይደል? የዓለም መድኃኒት
ይሄን እንድናስበው ነው። አንዳንድ ጊዜ በቃ ቤተክርስቲያናችን ሁሉም በህይወታችን እንድንኖረው ነው፣ እንድናውቀው ብቻ አይደለም፣ እንድንኖረው፣ ሁሉ ጊዜ እንድንጠራው፣ ሁሉ ጊዜ እንድናስበው፣ ሁሉ ጊዜ እንድናየው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ላይ እናንተ የገላትያ ሰዎች ሆይ ክርስቶስ በዓይናችሁ ዘወትር እንዲታይ አድርጎ ድህነቱን በቀራንዮ እንደተሰቀለ ሆኖ ሁሉ ጊዜ በዓይናችሁ ይታያል ይላል። እና ያ የተፈጸመ ያን የምታስተምር ስለሆነች እንደዛ አይነቱ ጥያቄ መጀመሪያ ስላሉት ጥያቄዎቻችን አንዳንዴ መልስ ይሆኑልናል። ራሳቸው ምን ጠይቃቸው ጥያቄዎች መልስ ይሆናሉ። እና ወደ ጥምቀትም ስንመጣ እንግዲህ የምናየው ያንን ነው። በየዕለቱ የምንጸልየው ጸሎት ላይ ኃጢአት በሚሰረይባት በሚጠፋባት ኃጢአት ከነ ስልጣኑ ኃጢአት ከነ ውጤቱ የኃጢአት ውጤት ምንድነው? ሞት። የኃጢአት ውጤት ሞት። ኃጢአትን ከነ ውጤቱ ከነ ስልጣኑ የምታጠፋን ጥምቀትን እናምናለን ነው የምንለው። ያቺው ሞትን ኃጢአት ካለ ሞታል። እና ወደዚህኛው ትርጉም እመጣለሁ። ጥምቀት ሲባል መጀመሪያ እንግዲህ አሁን ዛሬ አንድ ትልቅ ትምህርት ተምራቸዋል አይደል? ጧት ለኒቆዲሞስ ምንድነው የተመለሰለት? ጥምቀት ዳግመኛ ካልተወለዳችሁ የእግዚአብሔርን መንግስት አታዩ። ዳግመኛ መወለድ ማለት ነው ጥምቀት። የመጀመሪያው ትልቁ ነገር ከስጋ የተወለደ ስጋ ነው አይደል ያለው ጌታችን ክብር ይግባውና ለኛ እኮ ነው ያ የጻፈልን እኮ ሐዋርያው እኛ እንድንማርበት እኮ ነው። አዎ ከስጋ የተወለደ ስጋ ነው። ከእናትና አባቱ የተወለደ ማንን ነው የሚመስለው? እናትና አባቱ። ስለዚህ ዳግመኛ ልትወለዱ የእግዚአብሔር ልጆች ልትባሉ ይገባቸዋል። ጥምቀት የምትሰጠን የእግዚአብሔር ልጅ መባልን የእግዚአብሔር ልጅ እና ቤተክርስቲያን ሁሉ ጊዜ ስታስተምረን ምን ትለናለች? ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ ከአብራ ከቤተ ክርስቲያን ከማህፀነ ቤተ ክርስቲያን እንወለዳለን። ጥምቀት ለእግዚአብሔር ልጆች የምንሆንባት ልደት ናት። አሁን ደግሞ ልደት ብቻ ደግሞ አይደለች። አሁን ትምህርታችሁ ላይ አይታችሁታል። የልጅነትን ስልጣን ትሰጣለች። የልጅነት ስልጣን ምንድን ነው? ውሉደ እግዚአብሔር መባል የልጅነት ስልጣንን ትሰጣለች ማለት የአባታችንን ርስት የመውረስ ስልጣን የሚኖርን ምን ስንሆን ነው? ልጆች ስንሆን። ባሪያ አይወርስም፣ ቅጥረኛ አይወርስም፣ እንግዳ አይወርስም። የሚወርሰው የአባቱን ንብረት ልጅ ነው። መንግስተ ሰማያት የእግዚአብሔርን መንግስት እንድንወርስ ወራሲያነ መንግስቱ ከመንኩን ወራሲያነ መንግስቱ ምስለ ፍቁር ወልዱ ከልጁ ጋር የእግዚአብሔርን የአባታችንን መንግስት እንድንወርስ የምታስችለን ምንድናት? ጥምቀት ናት። መንግስተ ሰማያትን መውረስ ማለት መዳን ማለት ነው። በቃ መዳን ማለት ሲኦል አለመግባት ማለት ነው። መዳን ማለት የዘላለም ሞትን አለመሞት ማለት ነው። የዘላለም ባርነት የዲያብሎስ ልጅ የስጋ ልጅ መባልን አቁመን የእግዚአብሔር ልጆች የመንግስት ወራሾች የክብሩ ቀዳሾች መሆን ማለት ነው። ስለዚህ ምን አለው ኒቆዲሞስን? ሰው ካረጀ በኋላ ደግሞ እንደገና እናቱ ማህፀን ገብቶ ይወለዳል እንዴ? አንተ የአይሁድ መምህር አይደለህ እንዴ አለው። ያጣነው ነገር ምንድነው? በኃጢአት ምንድነው ያጣነው? ልጅነት። ስንወለድ እኮ እግዚአብሔርን መስለን ነበር የተፈጠርነው። ስንፈጠር እንዴት አድርጎ ነው እግዚአብሔር የፈጠረን? በአርአያውና በአምሳያው ፈጠረ። እግዚአብሔርም አለ ሰውን እንደ መልካችን እንደ አርአያችን እንፍጠር። እግዚአብሔርን መስለን ነበር እኮ የተፈጠርነው። ሕያው ነባቢ ለባዊ ሆነን ባለስልጣን ሆነን በፍጥረቱ ሁሉ ተሹመን ስዩም እግዚአብሔር ሆነን ነው የተፈጠርነው። ኃጢአት ግን ከዚህ አዋረደን። የእግዚአብሔር ልጆች ከመባል አዋርዶን የዲያብሎስ ልጆች ተባል። የእግዚአብሔር መንግስት ከመቀደስ ወርደን የሲኦል ወራሾች ተባል። ባለስልጣን የፍጥረቱ ሁሉ ባለስልጣን መባልን ተዋርደን ባሮች ተባል። አገልጋይ የምንፈራ ፈሪዎች እንድንገዛቸው የታዘዝናቸው የምንፈራቸው ሆነን እሱን መምሰልን አጣን። ስለዚህ ይሄ ሁሉ ምን ሆነ?
የኃጢአታችን ውጤት ሆነ። ለዚህ ጥምቀት ስትመጣ ምን አደረገችልን? ይሄንን ነገር ሽራ ኃጢአታችንን አጥፍታ ምንን እንድናገኝ ያደረገች? ልጅነትን፣ ባርነትን አጥፍታ ልጅነትን። ስለዚህ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ላይ ከእንግዲህ ባሮች አይደለንም አለ። ተመልከቱ፣ የእመቤት ልጆች ነን። የእመቤቲቱ የአዲሲቷ ኪዳን የአዲስ ኪዳን ልጆች ነን። ከአብራ ከመንፈስ ቅዱስ ከማየገቦ የተወለድን የእሱ ልጆች እንድንሆን አደረገን፣ የእግዚአብሔር ልጆች መባል። ለዚህ በጥምቀትና ድህነት የሚያገናኛቸው የመዳናችን የመጀመሪያ ዋስትና ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን አይድንም። በቃ ይሄ ወንጌል ነው፣ የክርስቶስ ቃል ነው፣ ትምህርቱ ዶግማ ነው፣ የድህነት ትምህርት ነው። ካልተጠመቅን አንድንም። ምክንያቱም ምንድነው? የእግዚአብሔር ልጆች አንባልም፣ የመንግስቱ ወራሾች አንሆንም። እንደገና ቅድም ደግሞ ቀሲስ ዶክተር ሲነግሩን የነበረው ከሱ ጋር ራሱ ህብረት አይኖረንም። ያ እግዚአብሔርን መምሰል፣ እግዚአብሔርን መስለን እግዚአብሔርን የምንመስለው ከሱ ስንወለድ ነው አይደል? ከእናትና ከአባታችን ቅድም ያልኳችሁ ካልተወለድን ይሄ ሰውዬ እንዴት ነው ሌላ ነገር ነው የምንባለው አይደል? ከእናትና ከአባት ካልተወለድን ሌላ ነው ስሙ። የዚያ ቤት ቤተሰብ አይደለንም። አሁንም ከእግዚአብሔር ካልተወለድክ አለው። በቃ ቀጥታው ከእግዚአብሔር ካልተወለድክ፣ ከመንፈስ ቅዱስ ካልተወለድክ፣ መንፈስ ቅዱስ ማን ነው? እግዚአብሔር። ከእግዚአብሔር ካልተወለድን፣ ውሉደ እግዚአብሔር ካልተባልን የሱ መንግስት ወራሾች፣ የክብሩ ቀዳሾች፣ ከሱም ጋራ ህብረት አይኖረንም። ይሄን ያሳካ ነው በምን ምክንያት ነው? መጀመሪያ የኃጢአት ማንነታችንን አጥፍተን፣ የባርነት ማንነታችንን አጥፍተን፣ የተገዢ ኃጢአትን የሚሰራ የኃጢአት ባሪያ ነው ይላል ዮሐንስ። ኃጢአትን የሚሰራ የኃጢአት ባሪያዋ ነው። ያንን አጥፍተን፣ ባርነትን አጥፍተን ልጆች ሆን። ስለዚህ ያንን ባርነት ያጠፋችልን፣ ያንን ኃጢአት ያጠፋችልን ማናት? ጥምቀት ናት። ሁለተኛው ለስርየተ ኃጢአት የተባለበት ሁለተኛው ምክንያት ደግሞ ምንድነው? ከተጠመቅን በኋላ የእግዚአብሔር ልጆች ከተባልን በኋላ ኃጢአት ብንሰራ በምን እንመለሳለን? በንስሐ እንመለሳለን አይደል? ልጅነታችንን አናጣም። በኃጢአታችን ከእግዚአብሔር ብንርቅም ልጅነታችንን ግን አናጣም። ልጅ መባላችንን አናጣም። ለዚህ ምክንያታችን ጥምቀት ናት። ኃጢአታችንን እንድናስተስሪ ንስሐ እንድንገባ የምታደርገን ልጅ። ግን አንድ ሰው ያልተጠመቀ ሰው፣ ጥምቀትን የማያውቅ ሰው ኃጢአት ሰርቶ ንስሐ ቢገባ ያልተጠመቀው ሰው ተቀባይነት አለው? ምክንያቱም ገና መጀመሪያ እኮ ልጅ አልሆነም። ስለዚህ ኃጢአታችንም ለማስተስረይ ንስሐ ለመግባትም ምክንያቷ ምንድናት? ጥምቀት ናት። ለመመለስ ወደ እግዚአብሔር ልጅነት ለመመለስ ማለት ነው። ያ በሉቃስ ወንጌል የተነገረን የጠፋው ልጅ ወደ አባቱ፣ ያ የጠፋው ልጅ ታሪክ ታውቁታላችሁ አይደለም? ወደ አባቱ ለመመለስ ምክንያቱ ምንድነው? ልጅ መሆኑ ነው እኮ አይደል? አባቴ ግድ የለም ልሂድ፣ አባቴ እምቢ አይለኝም፣ ምንም ባስቀይመው፣ ምንም ብገፋው፣ ምንም ብበድለው ሄጄ ማረኝ ይለዋለሁ፣ እሺ ብሎ ይቀበለኛል። ከባሮች አንዱ አድርገኝ፣ ልጅህ ልባል አይገባኝም ብዬ እለዋለሁ ብሎ ሄደ። አባትየው ግን ምንድነው ያለው? የጠፋው ልጅ ተገኘ አይደል? ልጁ ስለሆነ አያችሁ፣ ልጁ ስለሆነ ማለት። ያ ግን ሰውዬ ባሪያ ቢሆን ኖሮ ወይም አገልጋይ አንድ በግዢ የተገኘ ሰው ቢሆን ኖሮ ያ ይደረግለታል? አይ ድሮም አንተ እኮ እንዲህ ያደረከኝ ልጄ ስላልሆንክ ነው የሚለው አባትየው። እንዲህ ያደረከኝ፣ እንዲህ የበደልከኝ እኮ ልጄ ስላልሆንክ ነው የሚለው። ስለዚህ ጥምቀት ለመመለሳችን፣ ኃጢአታችንን ለማጥፋት፣ ለወደፊቱ ለሚኖረንም ምክንያታችን ጥምቀት ናት። ወደ እግዚአብሔር ለመቅረብ ምክንያታችን። ሶስተኛው በጣም በመጽሐፍ የተነገረን ደግሞ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ እንደምታነቡት ወደ ክርስትና የመጡ ሰዎች ወደ ክርስትና ለመጠመቅ በመጡ ጊዜ ያላቸው ነገር ምንድነው? እንግዲህ ሁላችሁም ኃጢአታችሁን እየተናዘዛችሁ ንስሐ እየገባችሁ ልጅነትን ተቀበሉ ነው ያላቸው አይደለም? ያ ምን ማለት ነው? አላዋቂነትን፣
በጥምቀት የምናገኘው ወደ ጥምቀት ስንሻገር የምንተወው ማንነት አለ። ያንን የምንተወው ማንነት ተጸጽተን ትተን አርግፈን አውጥተን ጥለን ነው ወደ ጥምቀት የምንመጣው። የባርነትን ማንነት ያ ብልየት ያለበት ወይም መፍረስ መበስበስ ያለበትን ያ ማርጀት ያለበትን ከሞት ብንነሳ የእግዚአብሔር ልጆች የማያደርገንን ማንነት ትተን ቀርፈን ያን ተናዘነው በቃ ይሄን ትቸዋለሁ ብለነው ነው ወደ እግዚአብሔር ወደ አዲስ ኪዳን ጥምቀት የምንገባው። ስለዚህ ለስርየተ ኃጢአት የተባለችበት ዋናው ምክንያት ይሄ ነው። ምታስተስርልን ምታጠፋልን በጣም ብዙ ነገር ስላለ ማለት ጥምቀት ምታጠፋልን በጣም ብዙ ነገር ስላለ ብዙ ነገሮች ወደ ኋላ አስተታ የእግዚአብሔር ልጆች መባል ቀላል ነገር ስላልሆነ ማለት ነው። ስለዚህ ያ የእግዚአብሔር ልጅ እንድንባል የምታሰኘንን ጥምቀት የትምህርት ሃይማኖት የዶግማ አካል ነው። ምክንያቱም ለምንድን ነው? ካልተጠመቅን መንግስተ ሰማያትን አናገኝም፣ ካልተጠመቅን ድህነትን አናገኝም። ግን ያቺ የድህነት መግቢያ የመንግስተ ሰማያት መግቢያ የቤተ ክርስቲያን መግቢያ አረቦነ መንግስት የምትባል ትልቋ መሰረቷ መግቢያችን ናት፣ ወደ የእግዚአብሔር ልጆች የምንባልባት ማለት ነው። የሰራልን ደግሞ ያንን ስርዓት ደግሞ የሰራልን ለሱ የምትጠቅመው ባትሆንም ለኛ የሰራልን ደግሞ ክርስቶስ የመሰረተልን ሁሉንም ምስጢራት ሰባቱንም ምስጢራት የመሰረተልን ክርስቶስ ክብር ይግባውና መድኃኔዓለምን የመሰረተልን። ስለዚህ ያንን መመስረቱም እኛ ምን እንድንሆን ነው? የሱ የእግዚአብሔር ልጆች እንድንሆን። የእሱ የባህሪ ልጅ ነው፣ እኛ ደግሞ የጸጋ ልጆቹ እንድንሆን በጸጋው በስጦታው ማለት ነው። በሚሰጠን ጸጋ ልጆቹ ሆነን መንግስቱን ለመውረስ እንድንችል የምታበቃን ጥምቀት ስለሆነች ነው። እንግዲህ እነዚህ ዋናዎቹ መሰረታዊ ነገሮቹ ናቸው። ከዚያ በኋላ ያሉት የምስጢረ ጥምቀት አካል እንግዲህ ትምህርቱ ላይ ያለው ጥምቀት በምንጠመቅበት ጊዜ አፈጻጸሙ፣ ስርዓቱ፣ ያ ሂደት ምንድነው የሚያስታውሰን፣ ምንድነው የሚሰራልን፣ በሚታየው አገልግሎት የማይታየውን ጸጋ ስንቀበል። በሚታየው አገልግሎት ማለት የቀረበው ውሃ ተባርኮና ተቀድሶ ማህፀነ ቤተ ክርስቲያን ሲሆን አናየው። ውሃውን ሲባረክ እናየዋለን፣ ጸሎት ሲደረግበት እናየዋለን፣ ሲቀደስ እናየዋለን። ግን ማህፀነ ቤተ ክርስቲያን ሆኖ እኛ ስንወለድበት አናውቅ። ያንን ደግሞ ምስጢር የምንለው ይሄ ምስጢር ስርዓቱ ደግሞ የምስጢራተ ቤተ ክርስቲያን አካል ነው። እንግዲህ በዚህ መንገድ ነው ልጅነትን የምናገኝበት ማለት ነው። ዛሬ ትልቁ ምስጢር ነው እንግዲህ ኒቆዲሞስ ይሄን ጥያቄ ያገኘበት መልስ ያገኘበት ለኛም ለሁላችንም ትምህርት ያገኘንበት እለት ስለሆነ እግዚአብሔር የተመሰገነ ይሁን።